ሐዋርያትና ነቢያት በዚህ ዘመን አሉ ወይም የሉም የሚለው ዲቤት ላይ የራሴን መልከታ ለማካፈል ነው። እንግዲህ አንድ አገልግሎት አለ በዚህ ዘመን ወይም የለም ለማለት አገልግሎቱ ለምን ተሰጠ የሚለው ነገር መመልከት እጅግ አስፈላጊ ነው። ሐዋርያትና ነቢያት አገልግሎታቸው ምንድን ነው? መጽሐፍ ቅዱስ ስለነሱ ምን ይላል? እንግዲህ ቤተክርስቲያን በእግዚአብሔር ዘንድ የነበረች ምስጢር እንደነበረች መጽሐፍ ቅዱስ ይነግረናል። ሐዋርያ ጳውሎስ በኤፌሶን መልእክት ምዕራፍ 3 ላይ ምን ብሎ ይናገራል? አሕዛብ አብረው እንደሚወርሱ በአንድ አካልም አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጅ አልታወቀም ይላል። አሁን ቤተክርስቲያን በእግዚአብሔር ዘንድ የነበረች ምስጢር ነበረች እስከ ሐዋርያቱ ዘመን ድረስ ማለት ነው። እንግዲህ ቤተክርስቲያን በእግዚአብሔር ልብ የነበረች፣ በእግዚአብሔር ሐሳብ የነበረች፣ በእግዚአብሔር አጀንዳ ውስጥ የነበረች አካል ነበረች። የዚች ቤተክርስቲያን አርኪቴክቱ እቅዱን ያመነጨው እና ንድፉን የነደፈው ዲዛይኑን የሰራው እግዚአብሔር ነው። ይሄ እግዚአብሔር እንግዲህ ጊዜው በደረሰ ጊዜ ይሄን ሐሳቡን በነቢያትና በሐዋርያት በኩል ለሰው ልጆች እንደገለጠ መጽሐፍ ቅዱስ ይነግረናል። በሌሎች ትውልዶች አልታወቀም ነበር ይሄ ይላል። ማለት በብሉይ ኪዳን ዘመን የነበሩት ትውልዶች፣ ከዛ በፊት የነበሩ ትውልዶች ይሄንን ስለ ቤተ ክርስቲያን እግዚአብሔር ያቀደውን ነገር አላወቁም ነበር ነው የሚለው። አሁን ግን ምን ይላል እሱ? ቁጥር 4 ላይ ምን ይላል? ይህን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ አለ። አሁን ያ ምስጢር የነበረው ነገር ተገለጠ ይላል። ቁጥር 7 ላይ እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንሁለት፣ ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉን በፈጠረው በእግዚአብሔር ከዘላለም የተሰወረው ምስጢር ሥርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ ብሎ ብዙ ልዩ ልዩ እግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማይ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበረ ይላል። አሁን ይህን የዘላለም ሐሳብ ይገልጡ ዘንድ እግዚአብሔር የመረጣቸውና የጠራቸው ሐዋርያትና ነቢያት ናቸው። ለዚህ ነው በዛው በኤፌሶን ምዕራፍ 2 ላይ ምን ይላል? በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ የተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። እንግዲህ የሐዋርያትና የነቢያት አገልግሎት የመሰረትን የመመስረት ነው። እንግዲህ ሕንፃ ሲሰራ መጀመሪያ አርኪቴክቱ ዲዛይኑን ይሰራል፣ ብሉፕሪንት የሚባለውን የሕንፃውን። ከዛ በኋላ ያንን ለአናጢ ዋና አለቃ ወይም ለመሐንዲሱ ይሰጣል ማለት ነው። መሐንዲሱ ምንድን ነው የሚያደርገው? መጀመሪያ ይመጣና ያንን በወረቀት ንድፍ ላይ ያለውን ሐሳብ መሬት ላይ በተግባር እንዲተረጎም ዘንድ ምን እንደሚያደርገው የመሰረቱን ድንጋይ ያስቀምጣል። የማዕዘን ድንጋይ የሚባለው ኮርነር ስቶን የሚባለው ማለት ነው። እኛ ሀገር እንኳን ቤት ሲሰሩ አይታችሁ እንደሆነ ሲባጎ ገመድ ይወጠርና በደንብ ተለክቶ ሕንፃው ቀጥ እንዲል ሳይጣመም እንዲገነባ የሚያደርገው ያ መጀመሪያ ላይ የሚተከለው የማዕዘን ራስ ድንጋይ የሚባለው እሱን የሚተክለው ዋናው መሐንዲሱ ወይም የአናጺዎቹ አለቃ የሚባለው ነው ማለት ነው። ያንን ከተከለ በኋላ በትክክል የሚሰራውን አሳይቶ ለአናጺዎቹ እሱ ይሄዳል። በቃ አልፎ አልፎ እየመጣ ቼክ ያደርጋል እንጂ ከዛ በኋላ ግንባታው ላይ እሱ አይኖርም። ከዛ ገንቢዎቹ ወይም ቀጥሎ አናጺዎቹ በዛ መሰረት እየተከተሉ ስራቸውን ይሰራሉ። መሰረቱ ይጣላል፣ ከዛ ላይ ግንቡ ይገነባል፣ ከዛ ግድግዳው፣ ጣራው እያለ ይቀጥላል ማለት ነው። ስለዚህ ሐዋርያትና ነቢያት የአናጺ አለቃ እንደማለት ናቸው። መሰረት የሚጥሉት እነሱ ናቸው። ነቢያቱ ከሳሙኤል ጀምሮ የተናገሩት ነቢያት በኢየሱስ ክርስቶስ በኩል እግዚአብሔር የሚሰራውን ይህችን የቤተ ክርስቲያን ስራ ስለዛ ሲናገሩ ኖረዋል። ከዛ ሐዋርያቱ ዘመን ደግሞ ሐዋርያቱ ያ በነቢያቱ ሲነገር የነበረው እግዚአብሔር በነቢያቱ ሲናገር የነበረው ዘመን እንደመጣና አሁን የዛ ግንባታ ስራ እንደተጀመረ አብስረው ያንን የቤተ ክርስቲያን መሰረት ጣሉ ማለት ነው። አሁን ምንድነው መሰረቱ? እንዴት ነው የሚጣለው ቢባል ትምህርት ነው። ስለ ክርስቶስ ኢየሱስ ያለ ትክክለኛ መሰረታዊ የሆነ ዋናውን ትምህርት አስተማሩ ማለት ነው። እነሱ መሰረት ማለት እሱ ነው።
ኦኬ ሐዋርያ ጳውሎስ ምን ይላል? በአንደኛ ቆሮንቶስ ምዕራፍ 3 ላይ እንደዚህ ይላል፣ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ ያናጢ አለቃ መሰረትን መሰረትሁ፣ ሌላው በላዩ ያንጻል፣ እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው። አሁን መሰረቱ ኢየሱስ ክርስቶስ ነው። ስለ ክርስቶስ ኢየሱስ የተገለጠው እውነት ኢየሱስ ክርስቶስ ማን እንደሆነ በሱ እግዚአብሔር የሰራውን ስራ ሁሉ በትክክል አስተምረው በዛ ላይ ነው ቤተክርስቲያንን የመሰረቱት። አሁን ከዚህ መሰረት በቀር ሌላ መሰረት የለም። አሁን አዲስ ትምህርት ሊያመጣ አዲስ መሰረት ሊመሰርት የሚችል ማንም የለም። ስለዚህ ሐዋርያቱና ነቢያቱ ይሄንን ነበር አገልግሎታቸው። ይሄን አገልግሎታቸውን አድርገዋል። ሌላ መሰረት መመስረት ከሌለ የሐዋርያትና የነቢያት አገልግሎት አስፈላጊነቱ ምን ላይ ነው? በዚህ ዘመን የሚኖሩ ሐዋርያትና ነቢያት ምንድን ነው የሚያደርጉት? እንደገና ነው መሰረት የሚመሰርቱት? ስለ ኢየሱስ ክርስቶስ አዲስ መገለጥ ነው የሚያመጡት? በአዲስ ኪዳን መጽሐፍትና በብሉይ ኪዳን መጽሐፍት ከተጻፉት ስለ ኢየሱስ ክርስቶስ ከተጻፉት ስለ ማዳን ስራው ከተጻፉት ስለ ዘላለም ዕቅዱና ሐሳቡ ከተገለጠው ሌላ የሚያስተምሩት አዲስ የሚያመጡት ነገር አለ? ከሌለ አገልግሎታቸው አስፈላጊ አይደለም ማለት ነው። ኦኬ በየአካባቢው የተለያየ ቦታ ወንጌል እየሰበኩ ቤተክርስቲያን መትከል ይሄ ቤተክርስቲያን መመስረት አይደለም። ይሄ አጥቢያ ቤተክርስቲያን ተከላ እንጂ የሐዋርያት አገልግሎት አይደለም። የሐዋርያቱ አገልግሎት መሰረታዊ የመጀመሪያውን ቤተክርስቲያንን የቆመችበትን ትምህርት ማስተማር ነው። እሱም የሐዋርያትና የነቢያት አገልግሎት ነው። ስለዚህ ነው አሁን መሰረት አንዴ ስለተመሰረተ ይሄ አገልግሎት ካሁን በኋላ የለም ያለው። ይሄ አገልግሎት ያበቃው በ70 ዓመተ ምህረት ነው። ለምን? በ70 ዓመተ ምህረት ከጌታ ልደት በኋላ ማለት ነው። የብሉይ ኪዳኑ ዘመን ተሽሮ የአዲስ ኪዳኑ ዘመን ወደ ማቹሪቲ ሲመጣና ቤተክርስቲያን ሙሉ በሙሉ ወደ ክብሯ ስትገባ ጌታችን ኢየሱስ ክርስቶስ ዳግም ምጽአቱ ተፈጽሞ በመንፈሱ በቤተክርስቲያን በክብር ሲሞላት ያን ጊዜ ስለ ኢየሱስ ክርስቶስ ስለወደፊት ስለሚመጣው መንግስት ስለሚሆነው ነገር ሲናገሩ የነበሩ የነቢያት ድምጾች ሁሉ ፍጻሜ አግኝተው ማለት ነው ራእይንና ትንቢትን ያትም ዘንድ ተብሎ እንደተጻፈ ያ ስለታተመ ስለተፈጸመ ከዛ በኋላ የሚመጣ ክርስቶስ ኢየሱስን በተመለከተ የሚመጣ ትንቢትም የሚመጣ መገለጥም የለም ማለት ነው። ትንቢቶች ሁሉ ተፈጽመዋል። ሐዋርያቶችም ስራ ተጠናቋል። ከዛ በኋላ የሚኖረው ነገር ወንጌልን መስበክና ይሄን ሐዋርያቱና ነቢያቱ የገለጡትን እውነት እሱን በመስበክ እንደገና ደግሞ ያንን በማወጅ ቅዱሳንን ወደ እግዚአብሔር መንግስት መጋበዝ ነው። ለህዝብ ወንጌልን መስበክ ነው። ይሄ ነው የቀረው አገልግሎት እንጂ የነቢያትና የሐዋርያት አገልግሎት የሚባለው ለዛ ዘመን ብቻ የተሰጠ አገልግሎት መሆኑን ልናስተውል ይገባል ማለት ነው። ለዚህ ነው በሐዋርያት ሥራ ምዕራፍ 3 ከቁጥር 17 እስከ 24 ላይ ብንመለከት ምን ይላል? ከሳሙኤል ጀምሮ ከእርሱ በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ አለ። ይሄ ወራት የሚሉት የሐዋርያቱን ዘመን ወራት ማለት ነው። ክርስቶስ ኢየሱስ መጥቶ በሞቱና በትንሣኤው ብርሃንን ወደ የሚያወጣበት ማለት ነው። የሰው ልጆችን የማዳን ስራ የሚያከናውንበትን ያንን በተመለከተ ነበር ነቢያት ሲናገሩ የነበሩት። ከመቼ ጀምሮ የነበሩ ነቢያት? ከሳሙኤል ጀምሮ የተናገሩ ነቢያት። እነዚህ በብሉይ ኪዳን ላይ ያሉት ነቢያት ሁሉ የሚናገሩት የነበረው እግዚአብሔር በጌታ በኢየሱስ ክርስቶስ ይሰራው ዘንድ ያሰበውን ይሄ ሐዋርያው ጳውሎስ ተገለጠልን ያለውን ምስጢር ስለ ቤተ ክርስቲያን ነው ማለት ነው። ያ ግን ምስረታው ተከናውኖ ቤተክርስቲያኗ ተገንብታ አልቃ ተመርቃ እግዚአብሔር መንፈስ ሞልቷት አሁን ስራዋን ቀጥላለች። ስለዚህ በቤተክርስቲያን ተሰጥተው የነበሩት የሐዋርያትና የነቢያት አገልግሎታቸውን ፈጽመዋል ማለት ነው። ኦኬ ህንጻው ተመስርቶ ተገንብቶ አልቆ ተመርቋል። አሁን በየቦታው የሚደረገው ነገር ምንድነው? ወንጌልን እየሰበኩ ወደዚህ ህንጻ ሰዎች እንዲመጡ እግዚአብሔርን ያመልኩ ዘንድ ወደ መቅደሱ መጥራት፣ ወደ አዲሲቷ ኢየሩሳሌም ሰዎች እንዲመጡ መጥራት ነው። ከዛ በኋላ ያሉ አገልግሎቶች ማለት ነው። ወንጌል ይሰበካል፣ ሰዎች ወደ እግዚአብሔር መንግስት እንዲመጡ ወደ አዲሲቷ ሰማያዊቷ ኢየሩሳሌም እንዲመጡ ይጠራሉ ማለት ነው። በዚህ ዘመን ያለ አገልግሎት ይሄ ነው። ኦኬ ስለዚህ ነቢያት ሐዋርያት ስሙን ሰዎች ይዘው ነብይ ነኝ ሐዋርያ ነኝ ቢሉ ምንም ማለት አይደለም። ኦኬ ሐዋርያትና ነቢያት
አንዴ ነው የተሰጡት፣ ለአንድ ዘመን ነው ያገለገሉበት። ዘመን ደግሞ በሐዋርያቱ ዘመን በነበረው አገልግሎት ነው ሐዋርያቱ ያገለገሉት። ኦፍ ኮርስ ነቢያቱ ከሳሙኤል ጊዜ ጀምሮ ነበር ሲያገለግሉ የነበሩት መጽሐፍ ቅዱስ እንደሚለው ማለት ነው። ኢንፋክት ከዛም ሁሉ አልፎ ከአቤል ጀምሮ የነበረው አገልግሎት የትንቢት አገልግሎት ነው፣ ነቢያት ነው የሚባሉት። እና ይህንን ልናስተውል ይገባል ማለት ነው። አዲስ መሰረት መመስረት የለም። በተመሰረተው ላይ ነው እያንዳንዱ የሚያንጸው እና ይህንን እናስተውል። ለዚህ ነው ነቢይነት የመጽሐፍ ቅዱስ ነቢይ የሚላቸው ሎካል ስለሆነ ችግሮች ስለ ግለሰቦችን ለማጽናናት ግለሰቦች ከሚያልፉበት ነገር ላይ እንዲጽናኑ የሚመጣ ቃል የሚናገሩትን እነሱን አይደለም ነቢያት የሚለው መጽሐፍ ቅዱስ። ኦኬ ነቢያት የሚባሉት የእግዚአብሔርን ሐሳብ የማዳን ዕቅዱን በኢየሱስ ክርስቶስ ሊሰራ ያሰበውን ነገር ስለዛ ቀድመው የተናገሩ ስለ እግዚአብሔር መንግስት የተናገሩ ነቢያት ናቸው ነቢያት የሚላቸው መጽሐፍ። ይሄ በዚህ ዘመን አሁን ባለንበት መንፈስ ቅዱስ እንደፈቀደ ግለሰቦችን ለማጽናናት ለማበረታታት በግል ሕይወታቸው ያለውን ፈቃዱን ለመግለጽ የሚጠቀምበት መንገድ እነሱን ነቢያት ማለት አይቻልም። ኦኬ እነሱ በቃ እግዚአብሔር መንፈስ ቅዱስ እንደፈለገ የሚጠቀምባቸው ሰዎች ናቸው። የትንቢት መንፈስ ሲመጣ በእነሱ ላይ እነዚህን መልእክቶች ሊያመጡ ይችላሉ። ነገር ግን ነቢያት ካለን እያወራን ያለነው ስለ ብሉይ ኪዳን ነቢያትና በአዲስ ኪዳን በሐዋርያት ዘመን ስለነበሩት ነቢያት። ለምሳሌ በአዲስ ኪዳን የነበሩ ነቢያት እነማን ናቸው? ጳውሎስ ነቢይ ነበር። ዮሐንስ ነቢይ ነው። ጳውሎስ ነቢያት ነበሩ። ሐዋርያትም ናቸው፣ ነቢያትም ናቸው። ለምንድን ነው ነቢያት የምንላቸው? ሊመጣ ስላለው ነገር ይናገሩ ነበር። ሐዋርያው ጳውሎስ ለምሳሌ ስለ ሙታን ትንሣኤ፣ ሙታን እንደሚነሱ፣ ኢየሱስ ክርስቶስ በደመና በመላእክት አለቃ ድምፅ ከሰማይ ይወርዳል፣ ሙታን ይነሳሉ፣ እኛ በሕይወት የምንኖር እሱን ለመቀበል በአየር እንጠቃለን ስለሚሆነው በእግዚአብሔር ስለሚሰራው ማዳን ስራ ይናገር የነበረ ሰው ነው። ስለዚህ ነቢይም ነው ሐዋርያው ጳውሎስ፣ አስተማሪም ነው፣ ነቢይም ነው። ዮሐንስን ራእይ የጻፈው ዮሐንስ ራእይ ነው ያየው፣ ወደፊት ስለሚሆን ነገር ነው የተናገረው። ልክ ዳንኤል ያየውን ራእይ ነው ያየው። ስለዚህ ትንቢተ ዳንኤል እንዳልን ይህንን መጽሐፍ ትንቢተ ዮሐንስ ማለት እንችላለን። the same thing። ምክንያቱም ለሱ ወደፊት የነበረ ከ8 እስከ 6 ዓመት በፊት ሊፈጸም ስላሉ ነገሮች ነው የተናገረው። ሐዋርያው ጳውሎስ ሁሉንም ብንመለከት መልእክቱን የጻፉትን ብንመለከት ሊሆን ያለውን ነገር ስለተናገሩ ሐዋርያትም ናቸው፣ ነቢያትም ነበሩ በዘመናቸው። ያዕቆብን ብንመለከተው ጌታ ቅርብ ነው፣ በደጅ ነው ብሎ ተናግሯል። ኢየሱስ ክርስቶስ ሊመጣ በእነሱ ዘመን እንደቀረበ መሆኑን ሲናገር የነቢይ አገልግሎት እያገለገለ ነው። ሐዋርያነት ደግሞ ጌታችን ኢየሱስ ክርስቶስን አገልግሎቱን የተመለከቱ የሞቱና የትንሣኤው ምስክሮች የሆኑ ከእሱ ጋር የገቡና የወጡ ኢየሱስ ክርስቶስን ምስክር የሆኑ ናቸው። ከአፉ ቃል የሰሙ ድምፅ የሰሙ ከዛም በኋላ መንፈስ ቅዱስ በእነሱ ላይ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ባላቸው ጊዜ መንፈስ ቅዱስ ከመጣ ጊዜ ጀምሮ እግዚአብሔር ምስጢራትን የገለጠላቸው ለሕዝብ ያስተምሩ ዘንድ እኔ ብሄድ ይሻላችኋል፣ እኔ ብሄድ አጽናኙ ወደ እናንተ ይመጣል፣ የነገርኳችሁን ሁሉ ያስታውሳችኋል፣ ወደ እውነት ሁሉ ይመራችኋል ብሎ የተናገራቸው እነሱን ነው። ስለዚህ መንፈስ ቅዱስ በመጣ ጊዜ መገለጥን አግኝተው በብሉይ ኪዳን የተነገሩ ትንቢቶችን ምስጢር እንዲፈቱ እግዚአብሔር ጸጋን የሰጣቸው ስልጣን የሰጣቸው ናቸው ሐዋርያት። ማንም ተነስቶ ዛሬ ሐዋርያ ነኝ ሊል አይችልም፣ ነብይ ነኝ ሊል አይችልም። እነዚህ ሁለት አገልግሎቶች ስፔሻል አገልግሎቶች ናቸው። ለተወሰኑ ሰዎች የተሰጡ ቤተክርስቲያንን መሰረት ለመጣል የተሰጡ አገልግሎቶች ናቸው። አገልግሎታቸውን ጨርሰዋል፣ አገልግሎታቸውን ፈጽመዋል። በዚህ መሰረት ነው ይሄ የነቢያትና የሐዋርያት አገልግሎት በዚህ ዘመን ብቻ አይደለም፣ ከመጀመሪያ ከሐዋርያቱ ዘመን በኋላ የአገልግሎት አብቅቷል። ልንገራችሁ አንድ ነገር፣ ይህ አገልግሎት በዚህ ዘመን እንደሌለ የምታውቁት በምን ነው ልንገራችሁ። የአስተምህሮ ልዩነት በየቤተ ክርስቲያኑ ያለው ያስተምሮ ልዩነት፣ በነገሮች ላይ ያለው አለመግባባት፣ አንዱ እንዲህ ነው ሲል አንዱ እንደዛ ነው ሲል፣ ይሄ ሁሉ መለያየት ለምን የመጣ ይመስላችኋል? ነቢያት ቢኖሩ ማለት ነው፣ በአዲስ ኪዳን ዘመን የነበሩት አይነት ነቢያት ቢኖሩ እነዚህ ሰዎች በስልጣን ቃሉን እንደዚህ ነው ብለው ተናግረው እውነቱን ግልጥ አድርገው ያንን ነገር ያሳዩ ነበር።
ቤተክርስቲያን ወደ አንድነት ያመጡ ነበር። የእነ ጳውሎስ አገልግሎት ይሄ ነው አይደለም እንዴ? በስልጣን ሲያገለግሉ እውነቱን ገልጠው ሲናገሩ ስልጣናቸው በቃል ብቻ ሳይሆን ቅጣት በመቅጣት ሰዎችን ከቤተክርስቲያን በማባረር ወደ አንድነት የሚያወኩትን እያባረሩ በስልጣናቸው ሲያስፈልግ ሌላም አይነት ቅጣት እየቀጡ ማድረግ የቻሉት እና ቤተክርስቲያኑን በአንድነት በአንድ መንፈስ ሊጠብቁ የቻሉት ሐዋርያትና ነቢያት በዛ ዘመን ስለነበሩ ነው። ዛሬ እንደ ቤተክርስቲያኑ ቁጥር አስተምህሮ ልዩነት አለ። መግባባት የለም። አንዱ ይሄ ነው ይላል፣ አንዱ ይሄ ነው ይላል። ለምን መሰላችሁ? ሁሉም በራሱ ሐሳብ በራሱ መረዳት የያዘውን እውነት እሱን ተከትሎ ስለሚሄድ ነው። እንደ ምንድን ነው ባሉት እነዛ መሳፍንት ዘመን አይነት ነው በዚህ የዘመናችን ነገር። ዋይ? ምክንያቱም ከእግዚአብሔር ድምፅ በቀጥታ የሰሙት ሐዋርያት ነቢያት፣ እግዚአብሔር በቀጥታ እውነትን የሚገልጥላቸው ነቢያት በመካከላችን በዚህ ዘመን ቢኖሩ ኖሮ ቤተክርስቲያን አንድ ድምፅ፣ አንድ ልብ፣ አንድ ሐሳብ ነበር የሚኖሩት። ለምን? ስልጣናቸው ይታይ ነበር። ከእግዚአብሔር እንደሆነ ድምፅ ያመጡት ይታወቅ ነበር። ዛሬ ግን ሁሉ ሰው ይህንን ጌታ አስተማረኝ፣ ጌታዬን ተናገረኝ፣ ጌታዬን ገለጠልኝ ብሎ በራሱ መንገድ ነው የሚሄደው እና ይሄ ራሱ ይህንን ያሳያል ማለት ነው። የትምህርቱ ብዛት፣ የአመለካከቱ ብዛት የሚያሳየው እነዚህ አገልግሎቶች በዚህ ዘመን እንደሌሉ ጭምር ነው ማለት ነው። መንፈስ ቅዱስ ወደ እውነት ሁሉ ይመራልና መንፈስ ቅዱስ በመካከላችን አለ ይባላል። ኦኬ፣ በመንፈስ ቅዱስ በመካከል ካለና ወደ እውነት የሚመራ ከሆነ ለምንድን ነው ሁሉንም ወደ አንድ አይነት እውነት የማይመራው ታዲያ? ለምን አልመራም? ለምን የሐሳብ ልዩነት መጣ? ኦኬ፣ ስለዚህ ያ ወደ እውነት ሁሉ የሚመራው መንፈስ ኦኬ፣ ያ የሐዋርያቱ ዘመን መንፈስ የተሰጠው ለዛ ዘመን ነው። እነሱ የተገለጠላቸውን እውነት በመጽሐፍ ጽፈው አስቀምጠውልናል። በልበቅንነት በትህትና እግዚአብሔር ይሄንን በቃሉ የገለጠውን ነገር እንዲያስተምር እና እውነቱን እንዲገልጥለት በትህትና የሚፈልግ ሰው ያ የሐዋርያቱ ተሰጥቶ የነበረው መንፈስ ዛሬ ቃሉን ሊያበራለት ይችላል፣ ወደ እውነት ያመጣዋል። ነገር ግን ቃሉን እንደፈለገ ለራሱ ጥቅም ሌላውን ኮንትሮል ለማድረግ በሌላው ላይ የበላይ ሆኖ ለመታየት አዋቂ ሆኖ ለመታየት እንደፈለገ የሚተረጉም ሰው ግን መንፈስ ቅዱስ ሳይሆን እያስተማረ ያለው ራሱን በራሱ ነው እያስተማረ ያለው። ያሱ መንፈስ ቅዱስ ወደ እውነት ሁሉ የሚመራ ከሆነ ሁሉን ወደ አንድነት ያመጣል። ለኔ አንድ ነገር አስተምሮ ለሌላ ለጎረቤቴ ሌላ ሊያስተምር አይችልም። በዛው ሐሳብ ላይ አንድ ከሆነ ትምህርቱ አንድ ነው። እኛ ወደ መስማማትና ወደ እውነት እንመጣለን። ዛሬ መከፋፈል ያለው በሁሉ አስተምህሮ ላይ ላይ ግጭት ያለው አለመግባባት ያለው ከምንድን ነው? ራሳችሁን ጠይቁ። መንፈስ ቅዱስ በሐዋርያትና በነቢያት በአስተማሪዎች በኩል ስለሚገልጥ ነው ወይ? ሁሉም የራሱን መንገድ ነው ይዞ እየተጓዘ ያለው በዚህ ዘመን። በጣም ጥቂት ሰው ነው የእግዚአብሔርን ሐሳብ ተረድቶ ያለ። እንዲያውም ብዙ ጊዜ እግዚአብሔርን ሐሳብ የሚረዱ ሰዎች ድምጻቸው አይሰማም፣ ቦታም አያገኙም በቤተ ክርስቲያን። ሐዋርያ ነኝ ነብይ ነኝ ብሎ ራሱን በከፍታ ቦታ ላይ ሰቅሎ የሚመጣው ቸርችን ዩኒፋይ በማድረግ ፈንታ ዲቫይሲቭ የሆነው አገልግሎት ደግሞ የነሱ ነው። አሁን የምናየው ነው አይደለም እንዴ? እነዚሁ ናቸው እኮ ሐዋርያንን ነቢያት ነን የሚሉ ናቸው ቸርችን ሲበታትኑ ቅዱሳኑን ሲከፋፍሉ የምናያቸው እና ከስራ ፍሬያቸውም ታውቋቸዋላችሁ ነው የሚለውና ይሄ እንዲህ አይነት አገልግሎት የለም። ላለመኖሩ የቤተ ክርስቲያኗ ሁኔታ ራሱ ይመሰክራል እያልኳችሁ ነው። ቃሉ በቂ ነው እንደሌሉ ለማስረዳት፣ ግን ካስፈለገም ደግሞ ኤክስፐሪንሻሊ ማለት ነው ልምምዳችንንም ብንመለከተው እንደዚህ አይነት ሰዎች ያሉበት ዘመን እንዳልሆነ በጣም ግልጽ ነው ማለት ነው። ሁሉም በፊቱ መልካም የመሰለውን እያደረገ የሚሄድበት ዘመን ላይ ነን ያለን። የትምህርታችን ያስተምሮ ልዩነት የማንግባባበት በምን እንደምንግባባ መፈለጉ ይቀላል። የማንግባባበትን ርዕሶች ከመቁጠር ይልቅ በቤተ ክርስቲያን ውስጥ እና ይሄንን ለማለት ነው ሐዋርያትና ነቢያት በዚህ ዘመን ሊኖሩ አይችሉም፣ የሉም አገልግሎታቸው። ምክንያቱም የአገልግሎት የተሰጠው ከ70 ዓመተ ምህረት በፊት ብሉይ ኪዳን ከመሻሩ በአዲስ ኪዳን ከመተካቱ በፊት ለነበሩ አገልጋዮች ነው። እነሱ ነቢያቱ ይመጣ ዘንድ ስላለው
ኢየሱስ ክርስቶስ እግዚአብሔር ስለሚሰራው የማዳን ስራ ተናገሩ። የአዲስ ኪዳን ሐዋርያትና የአዲስ ኪዳን ነቢያት ደግሞ የኢየሱስ ክርስቶስን ስራ ጌታን ኢየሱስ ክርስቶስ እንደመጣ እንዳስተማረ ከአፉ ቃሉን ሰሙ። የመስቀል ሞቱና የትንሣኤው ምስክሮች ሆኑ። ከዛ በኋላ አንዳንዶቹ ደግሞ እግዚአብሔር የፈቀደው በእድሜ የሰጣቸው እንደ ሐዋርያው ቅዱስ ዮሐንስ ደግሞ ዳግም ምጽአቱ እስከሆነበት እስከ 70 ዓመተ ምህረት ድረስ በሕይወት ቆዩ እና የዛ ሁሉ ምስክር መሆን ችለዋል። እና ያዩትን የሰሙትን ሁሉ በመጽሐፍ ጽፈው ትተውልናል። የኔና እናንተ ዓላማ ስራ ምንድነው? ይሄ እነሱ በመንፈስ ቅዱስ የጻፉትን በዓይናቸው ያዩትን በጆሮአቸው የሰሙትን ቃል ምስክርነታቸውን በቅንነት ምንም ሌላ ጠማማ ሞቲቭ ሳንይዝ በትህትና ለማወቅና የእግዚአብሔርን ፈቃድ ለማድረግ ብንፈልግ ጌታ ከዚሁ እነሱ ከተውልን ከቃሉ ውስጥ ያስተምረናል። ይሄንኑ ቃሉን ነው የሚገልጥልን እንጂ ሌላ አዲስ ነገር የሚመጣ ነገር የለም። አዲስ መገለጥ አዲስ እውነት የለም ከተጻፈው በቀር እና ይሄ ስለሆነ ከዚህ ዘመን በኋላ ነቢያትና ሐዋርያትን ልንጠብቅ አይገባም ማለት ነው። ይሄን ለማለት ነው። ጌታ አብዝቶ ይባርካችሁ። በሚቀጥለው ደግሞ በሌላ ቪዲዮ እስክንገናኝ ሰላም ሁኑ። ቻው።